ሰላም ጤና ይስጥልን ክብራትና ክብራን በመላው ዓለም የምትገኙ የቻናላችን ቤተሰቦች እንደምን አላችሁ የሰዓቱን አጫጭር ዜናዎች ይዘን ቀርበናል እስከ ፍጻሜው አብራችሁን ቆዩ ለቻናላችን አዲስ የሆናችሁ ፈጣን ወቅታዊ ታማኝ ሀገረኛ መረጃዎች YouTube ላይ ሲጫን ቀድመው ወደ እናንተ እንዲደርሷችሁ ሰብስክራይብ ላይክ ሼር እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ ኮሜንት ላይ ሐሳባችሁን እንድታሰፍሩ ግብዣችን ነው ፍሬውን ከገለባው ለይተን እናስደምጣችኋለን ወደ አውድማችን ዝለቁ ሰበር ዜና አዲስ አበባ ዩኒቨርሲቲ የሀገርን ውለታ ክደዋል ያላቸውን የቀድሞ ተመራቂዎቹን ዲግሪ ሊነጥቅ እንደሚችል አስጠነቀቀ የወገንን ጦር የማጥቃት ክንድ መቆቆም ያቃተው ጠላት ሲሸሽ ንብረቶችን አውድሞና ዘርፎ እንዳይሄድ ማህበረሰቡ እንዲታገል የመንግስት ኮሙኒኬሽን ጥሪ ያቀረበ በመተማ ከባድ መሳሪያ እየተኮሰ መሆኑ ተሰማ በመቀሌ ከተማ በዛሬው ዕለት የአየር ጥቃት መፈጸሙን ቢቢሲ ዘግቧል እነዚህና ሌሎቹን በዝርዝር እናስደምጣችኋለን አብራችሁን ቆዩ በአርበኛ ዘመነ ካሴ የሚመራው ጦር በኮምቦልቻ በኩል አሸባሪውን እያስፈረጠጠ ድል እየተጎናጸፈ ይገኛል ከምዕራብ ወሎ የተንቀሳቀሰው በአርበኛ ዘመነ ካሴ የሚመራው የፋኖ ጦር በርካታ የምዕራብ ወሎ ገጠራማ አካባቢዎችን በማጥራት ደሴ ከተማ መግባቱም ተሰምቷል በደሴ ውስጥና በደሴ ዙሪያ ሽምቅ ውጊያ ያደረጉ ካሉ የወሎ ፋኖችና ምልሻዎች ጋር በመሆን ሙሉ በሙሉ የህዋት መንጋ ከደሴና አካባቢዋ የመልቀም ስራ በሰፊው እየሰራ ይገኛል የፍምሳት የሆነው ያማራ ፋኖ በሁሉም ግንባር ከጀግናው መከላከያ ሰራዊት ጋር በመቀናጀት ጠላትን እንደ ቡና እየቆላ እያሳደደም ይገኛል የኢትዮጵያ መንግስት ኮሙኒኬሽን አገልግሎት ሚኒስተር ዶክተር ለገሰ ቱሉ 24 ሰዓት በሩ ክፍት ነው የትኛውም ሀገር የትኛውም አካባቢ ያለ ኤምባሲ በአንድ ሀገር ላይ ደህንነት አልተሰማኝም ዜጎች በጥሩ ሁኔታ ላይ ሊሆኑ አይችሉም ባሉበት በማንኛውም ጊዜ መውጣት መብታቸው ነው ስለዚህም የአሜሪካ ኤምባሲም ሆነ ሌሎች ኤምባሲዎች ደህንነት አልተስማማንም ካሉ ለሰራተኞቻቸው ምቹ ሁኔታ የለም ካሉ በየትኛውም ጊዜ መውጣት መብታቸው ነው ስለዚህ 24 ሰዓት በሩ ክፍት ነው የሚከለክልም የለም ኢትዮጵያ ግን ሰላሟን ደህንነቷን ይዛት ቀጥላለች የኤምባሲዎች መኖር የኢትዮጵያን ደህንነት አያረጋግጥም ኢትዮጵያውያን ደህንነታቸውን ሰላማቸውን አንድነታቸውን የሚያረጋግጡት ኤምባሲዎች በመኖራቸው አይደለም በራሳቸው ጥረትና በክንዳቸው ብቻ እንደሆነ መታወቅ አለበት ብሏል አዲስ አበባ ዩኒቨርሲቲ የሀገርን ውለታ ክደዋል ያላቸውን የቀድሞ ተመራቂዎቹን ዲግሪ ሊነጥቅ እንደሚችል አስጠነቀቀ የዩኒቨርሲቲው የቀድሞም ይሁን ያሁን ምሁራን የጀመሩትን ሀገር የማዳን ትግል እንደሚደግፍ አውቀው እስከ መጨረሻው እንዲፋለሙም ጥሪ አቅርቧል የወገንን ጦር የማጥቃት ክንድ መቋቋም ያቃተው ጠላት ሲሸሽ ንብረቶችን አውድሞና ዘርፎ እንዳይሄድ ማህበረሰቡ እንዲታገል የመንግስት ኮሙኒኬሽን አገልግሎት ጥሪ ያቀረበ በመንግስት በኩል ወደ ተሟላ ማጥቃት መገባቱን የገለጹት ሚኒስተር ዴታዋ በዚህም ምክንያት አሸባሪ ኃይሉ የወገንን ጦር የማጥቃት ክንድ መቋቋም እንዳቃተው ጠቅሰዋል ጠላት በሚሸሽበት ወቅት ዘርፎና አውድሞ እንደሚፈረጥጥ መታየቱን በመጥቀስ በግንባርና በተወረሩ አካባቢዎች የሚኖሩ ዜጎች መተግበር አለባቸው ያሏቸውን ጉዳዮችም አመላክተዋል አንደኛ አሸባሪው ኃይል አውድሞ እንዳይሄድ በየአካባቢው ህብረተሰቡ ተደራጅቶና ነቅቶ እንዲጠብቅ ሁለተኛ በሚፈረጥጠው የጠላት ኃይል እንዳያመልጥ ታጥቆና ተደራጅቶ እጅ እንዲሰጥ እንዲያደርግ እንቢ ካለም እርምጃ እንዲወስድ ሶስተኛ ጠላት በምንም አይነት መንገድ ዘርፎ እንዳይሄድ ለጸጥታ ኃይሎች መረጃ እንዲሰጥ አራተኛ በሁሉም የደጀን ስራዎች ላይ ህዝቡ ተደራጅቶ የወገንን ጦር እንዲያግዝ መንግስት ጥሪ ማቅረቡን ገልጸዋል እርሰ መስተዳድር ሙስጠፋ የዓለም አቀፍ መገናኛ ብዙሃን አቋም ተቹ ኢትዮጵያን የተመለከተ ዘገባ የሚያሰራጩ ዓለም አቀፍ መገናኛ ብዙሃን የዜና ርዕሳቸውን እውነት ላይ እንዲቆም ከማድረግ ይልቅ ከሚደግፉት የሽብር ቡድኑ ህወሓት ጥቅም አንፃር እየቃኙ በማቅረብ ላይ መጠመዳቸውን የሶማሌ ክልል እርሰ መስተዳድር ሙስጠፋ መሐመድ ገለጹ የኢትዮጵያ ሰራዊት በጦር ሜዳ ውሎ ድል ሲቀናጅ ዓለም አቀፍ የተባሉ መገናኛ ብዙሃን ያለ ቅድመ ሁኔታ ተኩስ አቁምና ድርድር የሚልን አጀንዳ ያራግባሉ ነው ያሉት በተመሳሳይ ጣልቃ ገብ ሀገራትም ጦርነቱ እንዲቆም አስቸኳይ ጥሪ ሲያቀርቡ ይስተዋላል ሲሉ ነው በፌስቡክ ገጻቸው ትዝብትና ትችታቸውን ያሰፈሩት በመቀሌ ከተማ በዛሬው ዕለት የአየር ጥቃት መፈጸሙን ነዋሪዎች ገለጹ በዛሬው ዕለት ህዳር 17 2014 ዓ.ም በትግራይ ክልል መዲና
መዲና መቀሌ ከተማ የአየር ጥቃት መፈጸሙን ነዋሪዎች ለቢቢሲ ገለጹ። በጥቃቱ የሰው ህይወት ላይ ጉዳት እንዳልደረሰ የዓይን እማኞች ጨምረው ተናግረዋል። ለቢቢሲ በመተማ ከባድ መሳሪያ እየተኮሰ ነው። የአሸባሪው ትነግና የሱዳን ታጣቂዎች በተደጋጋሚ ትንኮሳ እንደቀጠለ ነው። ላለፉት ተከታታይ 2 ቀናት በመተማ በኩል ወደ ኢትዮጵያ ከባድ መሳሪያ እየተኮሱ ነው። አሸባሪው ትነግና የሽብር ተባባሪው አሰልጣኝና የመሳሪያ አቅርቦት ክፍሉ ሱዳን በመተማ በኩል ተደጋጋሚ የሚባል ትንኮሳ ማድረጋቸውን ቀጥለዋል። ከስፍራው ያደረሱን የዜና ምንጮቻችን ዘግበዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቸር ያሰማን።